እኔ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ለምን እፎይ ጋር ለምን አቀርብም? ቀርቧል። ከኔ ጋር መጥቶ አስተምረው ሄዷል። እውነት? አዎ። ለምን ለኛም ግልጽ እንዲሆንልን እናንተ እፎይ እናንተ ተገናኝታችሁ የምር ቀረቡና በደንብ ውይይት ብታረጉበት ደስ ይለናል። እኮ እኔ ጋር ሊማር ቀርቦ የሆነ ጊዜ ላይ ከዚያ በዚያ ላይ አስተምረው ሄዷል። ቪዲዮ አለ ሄደሽ ያልኩኝ እኮ ማየት ፈልገሽ ነው እናሳለ እሺ አንተ እንትን ውስጥ ይኖራል ሁስና እፎይ ብለሽ ሰርች አድርጊ። ሌላ ስልክ አለሽ? አለ። አዎ በሱ ሁስና እፎይ ብለሽ እዚህ ቲክቶክ ሰርች ማድረግ አለች አይደለ? አዎ እዚያ ላይ እንደለመደው ቤቱ አይሻ እንደዚህ መሐመድ እንደዚህ እያለ መቀረድ ለምዶ ለፊት ቀረበና እስኪ የምትናገረውን የተጻፈውን እንጂ አነብ በሚሉሃል እስኪ እንደው ከፍተህ አንብብ እናሳየና አልኩት። ግደለኛ አላወጣም አለ። ወደ 20 ጊዜ ይሆናል የለመንኩት። ትሰሚያለሽ ድምፁን። ኧረ እባክህ ክፈት፣ ኧረ እባክህ ክፈት፣ ኧረ እባክህ ክፈት ለመንኩት። መጨረሻውን እኔ አይሻና መሐመድ እንዲህ አረጋት አላረጋት ምን አገባኝ ተሳድቦ ሄደ። ስድቡን በዛው ትሰሚያለሽ። ክርስቲያኖች ለእሷ የነገርኳትን ለእናንተ ነው የተናገርክ ያለሁት። ወሱና እፎይ ብላችሁ ሰርች አድርጉ ታገኝታላችሁ። አይ ያለነሽ አሁን ከእፎይ ጋር ቀርብ ያለው ምናምን ስትል ነበር። ለእሱ ነው ከኔ ጋር የምር አንተ ትምህርት ሰጣው? አዎ በእርግጥ ደግሞ ስለ ቁርአናቸው አንተ ከእፎይ በላይ ትወልጥ የሆነ ታውቃለህ? ስለ የትኛው ቁርአን? እንሳ አንድ አንቀጽ ሙሉ ቁርአን ከእፎይ በላይ አንተ ታውቃለህ ቁርአናቸው? ምን ይሻላል ፈጣሪ አታነጻጽረኝ። እሱ ከኔ መቶ የሚማር ሰው ተደብቆ እየተማረ ቪዲዮዎችን እየሰራ ዛሬ ሁሴን እንዲህ አለ እያለ ብዙ ቪዲዮዎች ሰርተዋል። ሂደት አመልከታቸው። እሺ እነዚህ ቪዲዮዎች ከምትሰራልን እያመጣህ ላይቭም ላይ ሁሴን ዛሬ እንዲህ እያለ ድራማ ሰራ ከምትለም እስኪ እዛው ገብተህ ያዘው ብላችሁ አንድ ክርስቲያን የሚጠይቅ ጥፋ። ለምን አንተ አትገባም? ለምን አንተ ትይዘው? ስለ ቁርአን ሲያወራ እሱ ነው እየተከታተለ ይመጣ። እኔ እሱን አልከታተልም። እሱ ግን እንደሚከታተል ማስረጃ እየነገርኩህ ነው። ብዙ ቪዲዮዎችን እየቀረጸ ይሄዳል። አይደለም ያው ሪከርድ ተደርጎ ነው የሚላክለት። ማን ነው እንደሱ ያለ? ይሄ እኮ የታወቀ ነው ሳይሆን ማን ነው እንደሱ ያለ? አሁን ጭራሽ እኔ እናንተ ስናወራ እኮ ሪከርድ እየተደረገ ነው። ተገባ ነው ማን ነው? ስለሱ ነው እየጠየቅኩህ ያለሁት። እሱ የሰራቸው ቪዲዮዎች ሂድና በእኔ ላይ ብዙ ቪዲዮዎችን ሰርቷል። አንዱን እንኳን ለታሪክ ገብተህ ለምን እዛ አትይዘው ምን አትመልስለትም ብላችሁ ለምን አትጠይቁትም? ሁሌ ለምን ድራማ ይሰራባቸው? ለምን ይጫወትባቸው? እስከዛሬ ሙስሊሞች አንተ ቤት እየገቡ እስኪ ጠየቃቸው። አንድ ቀን ሙስሊሞች ቤት ግባና የዛኔ እስኪ እንደው ግባና ነይ እስኪ ብላችሁ ጠይቁት። ለማንኛውም ይሄ ነው ጥያቄ ካለህ ጠይቀው ወይንም እኔ ትምህርት ሰጥቻለሁ ምናምን ስትል ነው ገርሞኝ ነው እንትን የገባሁትና ዝም ብዬ እየሰማሁ ነበር። ከዛ የሆነ ትምህርት ሰጥቻለሁ ምናምን ስትል ምክንያቱም ምን መሰለህ እኔ ሁሌ ማታ እፎይ ቤቱ እንትን እገባለሁ ገባ። ከዛ የሆነ አንድ ሙስሊም ገብቶ የሆነ የረባ ጥያቄ አይጠይቅም ገባ። እና ለምን እስቲ ሁሱ ገብቶ ለምን አይጠይቀውም ምናምን እያልኩኝ አሁን ደግሞ አንተ እፎይ እኔ ቤት ገብቶ አስተምሬያለሁ ምናምን ስትል ገርሞኝ ነው የገባሁት። ያንን የገረመህን ደግሞ በማስረጃ አስደግፌ ነግሬሃለሁ። ሂደህ ሁሴን ቤት ገብተህ ጠይቀኸው ታውቃለህ ወይ ተምረህ ታውቃለህ ወይ በለው። ይሄንን ለመጠየቅ ስላገኘህ ካልዋሸህ አዎ ሂጄ ጠይቄያለሁ። እሱ አንተ እኮ አንድ ጥያቄ ነው የምትለው ግን እሱ የመለሰልህ። ስለዚህ ያንን ሊያስገባህና ልትጠይቀው ምድሉን አይሰጥህም። እርግጠኛ ነኝ። ግን አንተ ሄደህ ሰርች አድርግ አልኩህ። ያው በራስህ ሁስና እፎይ ብለህ ሰርች አድርግ። የዛኔ እንደለመደው ብቻዋን ሆኖ እዚያ አይሻን ምናምን እያለ ሲቀደድ የሚውለውን እስኪ የምታወራውን ማስረጃ አስደግፈህ ተናገር። ቆይ ግን አንዴ ልንገርህ፣ ይሄ ቀደዳ ነው ከቁርአን ተመርኩዞ ነው ሁሌ የሚያመራው ገባ። የትኛው ለምሳሌ ሁሌ ማለት ነው። አንተ ትከታተለዋለህ፣ አንተ አትከታተለውም ወይ ደግሞ የሆነ ቪዲዮ ሪከርድ አድርጎ አይላክልህ። የተናገረው መካከል ቁርአንና ሐዲስ ላይ አስደግፎ የተናገረውን አንድ ነገር ዛሬ እንድታሳይ ልጋብዝህ ነው። ናቶል ከፍተህ እስኪ ያሳየን። ይሄን ነገር አሳይቷል ብለህ ሂድ። ቆይ እሺ ቪዲዮ ልላክልህ።
ቪዲዮ ላክልህ፣ ችግር የለውም። እኔ አሁን ሳልዘጋጅ ነው የመጣሁት። ይሄ እኮ የታወቀ ነው። ይቅርና አንተ ማለት ነው እዚህ ሁሉ አትሰማም እንዴ? ሁሉ እዚህ ያለ ያውቃል። ገባ? ከቁርአን ውጪ ምንም እንደማያወራ ያውቃል። ታሳየ ያውና ድሉን እኮ ሰጠሁ። ክፈት። እሺ ከአስር ደቂቃ በኋላ ተመልሼ ልግባ ቪዲዮዎች ይዤ። ምንም ይሄ እኮ የታወቀ ነው። ምንም ሳልዘጋጅ ነው የገባሁት። ገባ? ይሄ በቃ እንዳትቀር በዛ 10 ደቂቃ ብሏል። 10 ደቂቃ ሰጥቻለሁ። እሺ ይዘህ ይሰማኛል። ሰማ በእናንተ ማለት ነው ይሰማል። በእናንተ አላ ጭንቅላት አለው። እሺ ልመልስልህ፣ መልሱን አዳምጥ። እሺ እሺ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ የነገረንን ባህሪያቶችን ስለራሱ የምንይዝ ነን እኛ ሙስሊሞች ማለት። ያልነገረንን ደግሞ እኛ ከራሳችን ይሄ ነገር አለው ብለን አለኝ አላለኝን አንልም፣ አለው አንልም። የለኝም ያለውን ደግሞ አላህ ሱብሓነሁ ወተዓላን አይ የለውም ብለን በራሳችን የምንፈላሰፍ ወይንም ከራሳችን የምንናገር አይደለም። ታውቃችኋል አይደል? አላህ ሱብሓነሁ ወተዓላ በቁርአኑ ላይ አንደበትን አታዘ አምላክ አላህ ሱብሓነሁ ወተዓላ በቁርአኑ ላይ እኔ ጭንቅላት አለኝ ብሎ አልተናገረም፣ የለኝምም አላለም። ስለዚህ እኛ ጭንቅላት የሚለውን ወይንም ራስ የሚለውን ባህሪ እኛ አለውም የምንል አይደለንም፣ የለውም የምንልም አይደለንም። ምክንያቱም አለኝም አላለም፣ የለኝምም አላለም። ሁለቱንም ያልነገረንን ነገር አልተነገረም ብለን ያንን የምናልፍ ሰዎች ነን። እንዳንተ መጽሐፍ ግን አብም ወልድም መንፈስ ቅዱስም ጭንቅላትና አፍንጫ አላቸው የላቸውም? አበይኒ ሚተናንሰዋ አላችሁ ማስረጃ ሳይና ትልቁ ላይ ነህ። ክፈት ያላ አሁን ይሰማኝ ነው። እኔ መጽሐፍ ቅዱስ ይዣለሁ፣ ይመቸኛል። ምዕራፍና ቁጥር ንገረኝ። የሚያመልከውን አምላክ አያውቅም። እርግጠኛ ነኝ የምነግራችሁ ማስረጃ ወረደ በራሱ ጊዜ። ጥያቄ ስጠይቁ የሆነ ነገር ላይ ተመርክዞ አይደለም፣ በቃ ዝም ብሎ ለማጥላላት ብቻ ነው የተነገራቸው የተጫናቸውን ማለት ነው። ጭንቅላት አለ የለውም። ከዛ ስለዚህ አምላክ አይደለም። ጭንቅላት ከሌለ አምላክ እንዲኖረው ጭንቅላት መኖር አለበት። ከየት መስፈርት ነው ያመጣችሁት? ያንተ አምላክ ጭንቅላት አለ ወይ? ወላ አያውቁም በፍጹም። አላህ ይመስገን። የአምላክነት መስፈርት ጭንቅላት አድርገው መጣው ደግሞ አላህ ይመስገን። እሺ የሆነ ማስረጃ ላይ ቆሙ። ቢያንስ አምላካቸው የተገለጸበት ነገር ይሆን እሺ ያ ነገር ጭራሽ የሌለ ነገር መጽሐፋችሁ ላይ ኢንሻአላህ እንደገና ዱዓ እንመለስና ኢንሻአላህ ارجعوا إلى أبيكم فقولوا يا أبانا إن ابنك سرق وما شهدنا إلا بما علمنا وما كنا للغيب حافظين. بميكروفون شارع ميكروفون. واسأل القرية التي كنا فيها والعير التي أقبلنا فيها وإنا لصادقون. قال بل سولت لكم أنفسكم أمرا فصبر جميل عسى الله أن يأتيني بهم جميعا. كوتار لا كوتار لا دبي نجي دبي الإمارات العربية المتحدة. قل لمن سعادات مدام سعد كما تعلم ودارات كثير انت سعدين نعرفنا መታገስ ብሎ ካርጌ ነበር ከየት መጣ ይላል። ናግባ ላስገባ እስኪ መታገስ በላይህ ላይ ያለውን መንፈስ ላስወግድልህ። ናግባ መታገስ ልኬልሃለሁ። አሜን ነው። በዛሬው ቀን በአንተ ላይ ያለውን ቀንበር አነሳለሁ ኢንሻአላህ። ወደ ቤትህ በረከት ይገባል። እስላምን በመረዳትና በመቀበል ኢንሻአላህ። ናግባ ልኬልሃለሁ። يلا تعال معي ግን ሙሉና በሚለው እንዳንተ ሁሉም ሰው እናት ደደብ ይመስላል። ቆሻሻ ሲያስጠላ በማለት ደደብ ቆሻሻ ነህ አንተ። እንደው እኮ እስማው አሳያልኳ
እሺ ላሳይ። በቃሽ የትኛው ነው? ለምን ተሰጠኝ ነው የምልህ። ታስጠኛለህ? አሳይ። ወላሂ አላሰጣም፣ ግን አትሳደብ። ለአንተ ጥሩ አይደለም። ክብሬን ያወርደዋል። አትሳደብ። ዝም በል። አሳይ። እሺ የት ጋር አንብብ። ማንበብ ነው ያንተ ይኸውልህ። ቁርአን ማንበብ አታውቅም። ቁርአን ነው። እሺ የት ጋር ላውጣሽ? ንገረኝ። የት ጋር ያውና አውጣው። እሺ የት ጋር ላውጣ? ንገረኝ። አየህ ድንቁርና ድንቁር እኮ ነህ አንተ። እመቤቴ የት እንዳላውቅም ወላሂ፣ ግን ላውጣልህ። ችግር የለውም። እሺ አውጣ። እሺ ላውጣልህ። ድንገት ስገባ ነው ያየሁትና አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ስገባ ነው የሰማሁህ ካልኩ አውጣ። እሺ በቃ እሺ ላውጣልህ። እሺ ይቅርታ። የት ጋር ላውጣልህ? ከየመጀመሪያው ላውጣልህ? አንዴ በቃ ከመጀመሪያው እንደ ሙስሊም ገደብኩ የለም ሁሉ እንደ ኮንፈረንሳችሁ ይኸውልሽ አባ ይብቃሽ። ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብብሽ። አንተ ደስ ካለህ ከተመች ከአንድ ጀምሮ እባክህ። ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል። አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። እሺ በቃ ያው ከአንድ ጀምረሽ በቃ ቢሆንና አብራሩ ግን ረጋ በለሽ። ከአንድ 19 ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ አባቴን አትስደብ። ጥሩ አይደለም። አንተ ልጅተው አባቴን ደደብ ነው እንደው ወላሂ የምትሉትም ይሄ አላህም ደደብ ነው። እስጀምር ምን አባተ ኮሜንት ላይ ማንም ሰው እንዳይሰድበው። እሺ አትስደቡ፣ ተውት። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው የማወጣው። የራሴን ግምት ብሰጥ ኖሮ ተናገሩን፣ ችግር የለው። እኛ እንደናንተ አናደርግም። ይሄ ያለው መጽሐፋችሁ ላይ ነው። ተጸጸተ ይላል መጽሐፉ። ተጸጸተ የሚለውን አሳየው።